ሰላም ሰላም ቤተሰቦች እንዴት ናችሁ? ከውስጥ ሀገር ውጭም ከሀገር ውስጥም ያላችሁ ሰላም ሰላም ብያለሁ። እንግዲህ ዛሬም እንደተለመደው በአዲስ አሪፍ የሆነ ትኩስ ዜና ይዤላችሁ መጥቻለሁ። ዛሬም እንግዲህ በጅጅጋ ዩኒቨርሲቲ የተፈጠረውን ነገር እንዳለ ሙሉ ከነ ቪዲዮ ለእናንተ ለማቅረብ ይዘን መጥተናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እላለን። ቻናላችንን እናሳድግ። ብዙ ነገር የምንሰራበት ቻናል ነው። ወደ ቪዲዮ እንሂድ። እንግዲህ ከላይ ቪዲዮ እንደተመለከታችሁት ነው። በጣም የጅጅጋ ዩኒቨርሲቲ ተማሪዎች ግርግር አለ። እንግዲህ ምንድነው ያሉን ተማሪዎች ታፍሰው የተወሰዱ አሉ። 20 ተማሪዎች በፓትሮል ተጭነው ተወስደዋል። የት እንዳደረሷቸው አናውቅም። የጅጅጋ ዩኒቨርሲቲ ተመራቂ ተማሪዎች ናቸው እንደዛ ያሉት። የመውጫ ፈተና ተፈትነው አልፈዋል። ቴምፖራሪ ሲጠባበቁ እንደነበሩ የገለጹ የጅጅጋ ዩኒቨርሲቲ ተመራቂ ተማሪዎች በድጋሚ ገና በሰኔ ላይ ትፈተናላችሁ በመባላቸው ዛሬ መብታቸው ሊጠይቁ በተዘጋጁበት በጸጥታ አካላት ድብደባና ፈሳ እንደደረሰባቸው ተናግረዋል። ተማሪዎቹ አንዱ ምሩቅ በሰጠን ቃል ምንድነው ያለው? ተማሪ ሲያልፍ እንዴት እንዲህ ተብሎ ይጠየቃል ብለን ሀሳብ ልናቀርብ በተሰለፍንበት ወቅት 50 እንሆናለን። 20 ተማሪዎች በፓትሮል ተጭነው ተወስደዋል። የት እንዳደረሷቸው አናቅም። ስልካቸው አይሰራም። የቀሩትም ተደብድበው ከፍተኛ ጉዳት እንደደረሰባቸው አሉ ሲሉ ተናግረዋል። ሌላኛው ቅሬታ አቅራቢ ደግሞ ተመራቂ ደግሞ ፈተናችን ታግዶ ከቆየት ሰነባብቷል። ከዚህም የግቢ አስተዳደር አካላት ምላሽ ለመጠየቅ የሞከር ነበር። ሊያናግሩን ፈቃደኞች አይደሉም። ትላንት ልንጠይቅ ስንሄድ አባረሩን። ዛሬ ልንጠይቅ ስንሄድ ደግሞ በርካታ ጸጥታ አካላት ተጭነው መጥተው ተማሪዎች ተደብድበዋል። ሌሎች በፓትሮል ተጭነው ወደ ማረሚያ ቤት ሂደዋል ብሏል። እንግዲህ ሌላኛው ቅሬታ አቅራቢ የመውጫ ፈተና በድጋሚ ከጥር 25 እስከ 30 2017 ዓ.ም እንደወሰድን ይታወቃል። እንዳለፍን ውጤት እንደመጣ ተልኮልናል። ፎቶ ተነሱ ተብለ ዶክሜንት ልንሰጥ ፎቶ ተነስተን አስገብተን ከሪናንስ የመውጫ ፈተና ሞልተን ጨረስነ። በሳምንቱ ውጤታችሁ ታግዷል ተባለ ሲል ገልጿል። ምንድነው አለን? ትምህርት ሚኒስቴር ነው ያገደው ተብለን ስንጠብቅ ቆየን። ነገር ግን እስከዛሬ የተሰማ ነገር የለም። የድሃ ልጆች ነን። ተከራይተን ለምግብ እያስላክን ነው። እኔ 25,000 ብር ወጪ አድርጌያለሁ። ዩኒቨርሲቲው ከግቢው አስወጡናል። የሚሰጠን ሰርቪስ የለም ሲል ገልጿል። ሌላኛዋ ተመራቂ ተማሪ ተሰብስበን ጥያቄ ልንጠይቅ ነበር እዚሁ ሌላኛዋ ተመራቂ ተማሪ ተሰብስበን ጥያቄ ልንጠይቅ ነበር እዚሁ እኛ ፊት ነው የደበደቧቸው። ወደ 20 ሴቶች ወንዶችም የታሰሩ አሉ። የጸጥታ አካላት ሙሉ ግቢውን አጥለቅልቆት ነበር። ገና ማውራት መጠየቅ ሳንጀምር ብላለች። ምንም ብጥብጥ አልፈጠርንም። ያወቀው ነገርም የለም። መብታችን እንዲከበርልን እሱም ኢፍትሐዊ የሆነ ነገር ተደርጎብናል። ፍትህ እንፈልጋለን። ባለንበት ሁኔታ ነው ይህ ሁሉ የተደረገው ብላለች። ገና የተሰበሰብን ባለንበት መሳሪያ ታጥቀው ወደ ዱላ ይዘው የመጡ የጸጥታ ኃይሎች ሰበሰቡና ተማሪዎችን በግፍ እየደበደቡ ነበር። አውላላ ሜዳ ላይ ታፍሰው የተወሰዱ አሉ ወደ 20። ስንደውልም ስልካቸው አያነሱም። የት እንዳሉ አናቅም። አይተናል፣ እዛ ነበርን፣ በመኪና ጭነው ነው የወሰዷቸው ስትል ተናግራለች። ቅሬታ አቅራቢዎቹ በመጨረሻም ለጉዳዩ አፋጣኝ መፍትሄ እንዲሰጣቸው ያሳሰቡ ሲሆን ለቅሬታቸው ምላሽ ለማግኘት ወደ ዩኒቨርሲቲው ተደውሎ ስልክም እየተሰጠንም አይደለም። እንግዲህ በጣም ያሳዝናል።